እነማን ቆይ ደስታ ይላጣጥም ደስታም ሀዘንም አንድ ላይ ስለሆነ መጀመሪያ ደስታ ይላጣጥም ጎ አፕ ጎ እነሱ እንደሆነ ጤነኞች አይደሉም ይሄ ከላይ እሺ ከላይ አንበሳ ወርዷል ቁጭ ብዬ ሁለት አንበሳ የምን የሆነ 66 ሺህ እኮ ነው ያለሽ የሆነ ነገር ውስጥ ገባው ክሪስማስ በቃ ክሪስማስ ባው ማስገባች ክሪስማስ ውስጥ አስገባች የሚያስደነግጥ ሳራ ዳቪንቺ ናት ሳራ ዳቪንቺ ናይ አይደለችም ሳራ ዳቪንቺ ኑ ነው የምትለን ስሰጠና አላየንም ሳራ ዳቪንቺ ኑ ሬስቶራንቴን አስተዋውቁ ነው መሰለኝ እዛ ኑ ልጋብዛችሁ ነው የምትለን እቤቴ ድረስ ነው ርስቄ መጣው ጓደኛዬ እቤቴ ድረስ ርስቄ መጣው ከስንት ዓመት ደሳለሽ ጓደኛዬ ምንድነው እንዴ ትናንትም እኮ ገድሽ ነበርኩ ሁለት አንበሳ ወረደልሽ እየተጫወትን ግን ከፈተችው ይሄው ሪታ እንዴት ነው ነገሩ ምንድነው ነገሩ ምንድነው እግዚአብሔር እኮ እንደዚህ ነው ሲታረቅ ተመስገን እኔ እኮ ብያለሁ ተመስገን የሆነ ነገርም አለ ትላንት አልነገርኩሽም ዛሬ ነው ጠዋት እያወራን ነበር ካልኩሌት ስናደርግ ጠዋት ነበር እያወራን የነበረው አላነሳም ስልክ አላነሳም አደውል ፕራይቬት አላልኩም ካሰች ይጌሪና ካሰች አንበሳ ካሰች ይሄ ስም ደስ ይለኛል አሁን በጌም ተጫዋች አሁን አልጫው ለምን ብዬ እርስቅ እንደዚህ ይመጣል ለምን የምጫወተው ለምን ይሄው በረከት ያርግበት ይሄንን ባርኮ ምግብ ይመጣ አሁን ምን ላውራችሁ ሲመጣልኝ አልጠቆምኩትም ኢሜይሉን ምግቡን እጠብቃለሁ ለካ ዘንድሮ ቴክኖሎጂ በቴክኖሎጂ ሆነናል ጭራሽ ወዳችን አፒታይታችን ራሱ በመጠቆም ሰውን አይቀርም የሆነ ኮድ አልመጣልሽም ወይ እሱን እንትን በይ አቦ ተወኝ እኔ እንደዚህ አይነት ነገር ውስጥ እኔ ኮድ ምናምን ማጥራት በፈልግ ኖሮ እኔ ዩኒቨርሲቲ ገብቼ ፕሮፌሰር ጂጂኪ ጋር ነበር የምባለው ትምህርትና እኔ ላለመገናኘት ተማምለን የተለያየ ነው በቃ ነገሩ እንዴት ነው እንኖርበት ነው ከዛ እኔና ትምህርት ላለመገናኘት ተማምለን ከኢትዮጵያ ከእናቴ ጋር በሙሉ ጦርነት ፈጥሬ ነው የወጣሁት ከትምህርት ቤት አቋርጬ የወጣሁት ያ አሁን ይኸው ኮዱን ስነካው ምግቡ ይኸው መጣ ኮዱን ነክቼ ተናድጄ መጥቼ ቁጭ እንዳልኩኝ ነው በሌላ እንደዚህ ጥግብ ብዬ ያለሁት ያ ሩታዬ ግን የትኛዋ ሩታ ነሽ በእናትሽ በውስጥ እንደው ምንም ማለት አላስቸግርም እንደው ቴንኪው ልልሽ ስለምፈልግ ነው እሱ አይደለም የጎዳሽ እሱ እኮ ነው የጎዳኝ አለመማሪ ታዲያስ አለመማሪ አለመቀጠል ትምህርት ሄድ ኧረ ሩታ በኢየሱስ ሪኮርድ አድርጉት በማርያም ሪኮርድ አድርጉት ሩታ እኮ የኔ እናት ቴንኪው ማማዬ ቴንኪው በወጣ ይተካልሽ በኢየሱስ ኧረ እኔ ቃል የለኝም በኢየሱስ ሩታ እኮ በኢየሱስ ሩታዬ በጣም ነው የማመሰግነው ጋይስ ቴንክ ዩ በሉልኝ ቃል የለኝም ቴንክ ዩ በሉልኝ በእግዚአብሔር ቴንክ ዩ በሏት ሩታ ናታው ተባረኪ እናቴ እጅሽ ይባረክ ልጄ ማየት አለባት ይሄንን ልጄ ማየት አለባት ስንት ወዳጅ እንዳለኝ ልጄ ማየት አለባት ቆሳም የት ናት ያለችው ልጄማ ማየት አለባት ምክንያቱም አመለካከቷ ጥሩ አይደለም በቃ ሁሌ ተሳዳቢ አይደለም ያለው ያው ቆይ ልጄማ ማየት አለባት ሳምርጌ ወይ ቲክቶክን እያየሽ ነው ምን ሆነ ላይቭ ላይ ነኝ ልምጣ
ድረሽልኝ። ምን ነው የሚወርደውን ጊፍት ብታይ ይኸውልሽ። ኧረ ቆይ ለኔ እኮ ነው ለኔ እኮ ነው የወረደው ለኔ እኮ ነው ለውልልሽ መጣው። አንቺማ ቢኖርሽ ታውርጂ ዲካልሽ። ለኔ ግን የሚወርደውን ጊፍት ብታይ ዛሬ ለማንም አንቺ ምን ወረኛል እናቴ እንዴ አይኖረኝ። ኖ እንድታይ ነው ሳምሪኮ እንድታይ እግዚአብሔርን ሪኮርድ በሙሉ አሁን እነዚህ ምቀኞች ሪኮርድ አያደርጉም። ምክንያቱም ጂጂ ተቀምጣ ጊፍት ወረደላት ከተባለ ይሄ ጩኸቱ መታጠቡ በርበሬው በሙሉ ሊቀር ነው። ቁጭ ሊሉ ነው። ሪካርድ ማን እንደምታወርድልኝ ሪታ ትባላለች። ሴት ናት የምታወርድልኝ። ተሳዳቢ ብቻ አይደለም። አየሽ ሴቶች ሰፖርት ሲያደርጉ ደስ ይላል አይደል? ይሲ ይኸውልሽ ሴት ናት የምታወርድልኝ። ወንዶች እንኳን እንደዚህ አውርደውልኛል። ሴት ናት የምታወርድልኝ። ሁሌ ነው ደግሞ የምታወርድልኝ። እኔ ጊፍተሮቼ ሴቶች ናቸው አላልኩሽም? ብዬሻለሁ አላልኩሽም? ብሬን እኮ ውሽ እንዳትደረጊ ነው። ገባሽ? አንዱ መጥቶ ነገር እንዳይልሽ እንዳትሸወጂ ድጋሚ። ምን አባቱ ነው? ይኸውልሽ እኛ ሴቶች ጠንካራዎች ነን። ሂጂ ምን እያደረግሽ ነው? አይ ይሄ ጂም ይቁም ሳምሪ፣ ይሄ ጂም ይቁም። አሁን ይሄ ጂም ለጊዜው አቋርጩ፣ አቁሚ ትንሽ። አይ በዛ አሁን እሱን ደግሞ አንጨቃጨቅ። ጊፍት ግን ወርዶልኛል። ሪካርድ ታያለሽ። ልመርቃት። እሺ ቻው ማማዬ። እኔ ሳምሪ ተሰጥቶኝ አቅም እንደዚህ ተሰጥቶኝ አቅም ጌም አዘጋጅቼ ራሱ ተሰጥቶኝ አቅም እንደዚህ ግን እንደዚህ በተከታታይ እኔ 100 ሺህ ብሎ ሰጪ ሁኚ፣ ተቀባይ አትሁኚ። የተባረከ የተቀደሰ በቃ ዘር ማንዘርሽ በሙሉ የተባረከ የረገጥሽበት በሙሉ እርጥብ ይሁን። የኔ እናት ተባረኪ። ይሄንን ወደ ብር ብትለውጡት ማን አባቱም አይሰጠን። እውነታውን ለመናገር ወደ ብር ለውጡት። አታቀኝ አላቃት እዚህ ላይ ነው የምታየኝ። እኔ እግዚአብሔር ይስጥሽ ብቻ ነው የምለው። የማያውቃችሁ ሰው ሲሰጣችሁ አስቡት። የምናውቀው እንኳን ቤተሰባችን ብድር ሲጠይቀን እየተጫጫሁን ነው የምንሰጠው። የማያውቅ ሰው ሲሰጥ ግን ከእግዚአብሔር ነው የተላከው። እኔ አከብራለሁ እንደዚህ አይነት ሰው። እኔም እንደዚህ ስለሆንኩኝ ለማያውቁኝ ነው እጅ የሚዘረጋው። ኑሪልኝ የኔ እናት፣ እድሜና ጤና ይስጥሽ፣ ቤተሰብሽን ይባርክልሽ። ተባረኪ። ሌላ ምንም አልልሽ። ተባረኪ። ከመባረክ ውጭ ምንም ነገር የለም። ምንም ነገር እግዚአብሔር ይባርክሽ። መርቁልኝ። እኔ ምግብም አልበላም። መርቁልኝ። ውሃ ብቻ አልጠጣ። መርቁልኝ። ልጄ እያየች ነው። ጓደኛዬ ካለች ጓደኛዬ ምን ነው ጠፋሽ? ነይ እንካፈለዋለን። ነይ ጠዋት ያልሽውን ሽቶ እንገዛለን። ነይ ስጦታ የሆነሽ ሳምሪ የኔ እናት። አረ ሳምሪ ታይ ማማዬ በቃሽ። የኔ ቆንጆ እናቴ በቃ ቴንኪው እናቴ። ሲኖርሽ ትዘጭኛለሽ። ደሞዝ ስትቀበይ ከዛ ደሞዝ ላይ ስትቀበይ ትሰጭኛለሽ። ማሙ ረቴ ብዙ ወጪ አለብሽ። ኖ ማማዬ ተይ። ባይሆን ትልቁ ላይ ትሰጭኝ። ያአላህ ያረቢ ዛሬ የተባረከ ቀን ነው እናቴ። ወዴ ልጄ ተባረኪልኝ ማማዬ፣ ኑሪልኝ። በቃሽ እናቴ በቃሽ ማዬ። አራው ማማቆ ሳምርዬ እናቴ ኑሪልኝ። አለሜ ሁለ ነገሬ ኑሪልኝ። ተባረኪ። ከክፉ እግዚአብሔር አሁንም ጸሎቴን ሰምቶ ከመጥፎ ከክፋት ከመጥፎ ነገር አውጥቶሻል። አሁንም ደግ ቦታ ያውልሽ፣ ጥሩ ቦታ ያውልሽ፣ መንገድሽን ያጥራልሽ። ዘርሽ የተባረከ ይሁን። የነካሽ በሙሉ የተቀደሰ የተባረከ ጎበዝ፣ ጀግና፣ ጠንካራ ሴት ለሀገር ለቤተሰብ ለሁሉም የምትበቂ ያድርግሽ። ዘርሽ ይባረክ፣ ልጆችሽ ይባረኩልሽ። ኑሪልኝ እናቴ፣ ከክፉ ያድንሽ። ይህኔ እናት አሁን የኔ ትላንት የተጫወተችባት እንደ የሰጠችኝ እግዚአብሔር ነው። ትላንት የተጫወተችባት ሳምሪኮ
እናቴ ኑሪልኝ አለሚ ሁለ ነገሬ አንድ ልጅ ኑሪልኝ ሁለ ነገሬ ለምን ታለቅሳላችሁ? ከማልቀስ እኮ ወጥተናል። የሚለቀስበት ጊዜ አልፏል፣ አልፈነዋል። ሁላችሁም ደስ ይበላችሁ። ሳምሪ ምስኪን ልጅ ናት። ምስኪን መሆኗን በቀና ብታዩት